ኢንተርኔታችሁ ለዚህ ዕውቀት ተጠቀሙበት። ዝም ብላችሁ ቲክቶክ አሉባልታ እያየን ወደ መቃብር እንዳንወርድ። እነዚህ ነገሮች በጣም የተለዩ ናቸው። ሶስተኛው ኬልቄዶን፣ አራተኛው መረግድ፣ 12ኛው ምንድነው? አሜቴስጢኖስ። ቆይታችሁ ታውቃላችሁ? አሳያቸዋለሁ። አሁን እንዳጋጣሚ ይዣለሁና እንቁም እንደሚመስል እናያለን። ኦይስተር የሚባል አሳ አለ። ይህ አሳ በጣም ይገርማቸዋል። በውስጡ እንቁን እንዲሸከም አድርጎታል። ቺናት ከአሳ ሆድ ውስጥ የምትወጣ ቺናት እንቁ የምትባለው ቺናት። አያቻት እየያቻት ታያቻለች። አባ ጽጌ ድንግል ምን ይለዋል? አሳ ባህርኒ ዘይጸውር ወርቀ ካለ በኋላ ይጸብት ቀላያተ ወያረግ ሐይቀ መላእክኒ ያይመረ እለተ ምጽአቱ ለቃል። አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። ድንግል ማርያም ግን ቅንጣት ኃጢአት ሳይነካት በንጽህና በቅድስና ጸንታ እውነተኛውን ብርሃን ኢየሱስ ክርስቶስን ሰጥታ የብርሃን እናት ተባለች። እመብርሃን ሆተ ብርሃን አንቀጸ ብርሃን ተብላለች። እንግዲህ ድንግል ማርያም ሕይወቷ ይሄ ነበረ እኮ፣ የጸጥታ ሕይወት፣ የአርምሞ ሕይወት። ልክ በባህር ውስጥ እንቋ እንደምትኖር ከጫጫታ የተለየ ሕይወት። ድንግል ሆይ ይላል አንገታቸውን እንደሚያገስፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት ያደግሽ አይደለሽም፣ በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። አሜቴስጢኖስ ልፈልግ ካያስብ ልፈልግ ለእናንተ ስል ነው ያመጣሁት። ከሰዎች ጋር መልሳለሁ ስጪ፣ ምክንያቱም እንዳትወስዱብኝ። ድንግል ማርያም አቤት በነፍስሽ ሰይፍ ያልፋል አላት። ያንን የተቋቋመች የግብፅን በረሃ የተቋቋመች 5ቱን ሐዘናት የተቋቋመች እግረ መስቀል ስር ቆማ አልቅሳ ሐዘንን የተቋቋመች ከድንግል ማርያም በቀር ማን ትኖራለች? ክብር ለአሜቴስጢኖሳችን ለድንግል ማርያም። ያዝነኒ ማርያም ዘረከበኪ ድክትምና አመቤተ መቅደስ ቦይኪ እንዘ ትጠብይ ሐሊባሃና ወያስተፌሳኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘ ይሴስየኪ መና ፋኑኤል ጽየን ዘይከይድ ደመና። የኔና የናንተ ንግስት፣ የኔና የናንተ ወርቅ፣ የኔና የናንተ እንቁ ድንግል ማርያም የአርምሞ ሕይወት መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትህትና ትኖር ነበረ። እሳቱን እንዴት ቻለችው ነው እኮ። በቃ ሊቃውን ተደንቀዋል። ሰማይ ወምድር ዘያገምሮ እፎንጋ ማይጸነ ድንግል ጾሮ ያሬድ ነው። እንዴት ቻለው? ሰማይና ምድር የማይችለው እኔ እንጃ። መረግድናታ ድንግል ማርያም። አሁን ለሚስቶቻቸው የዳይመንድ ጊፍት የሚሰጡ ባሎች አሉ። እስቲ የሰጣችሁ እጅ አውጡ። ላስደበድባችሁ እኮ ነው በለው። እና ለመቤታችን ብትሰጡ የተሻለ ነበረ። ጊፍት ብትሰጧት ምን አለበት?